ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የሁለት አሻጋሪ ፕሮጀክቶች የመሰረት ድንጋይን አስቀምጠናል ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካና በጎልደን ኮንኮርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካን የመሰረት ድንጋይ አስቀምጠናል ብለዋል። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በአመት 3.5 ሚሊዮን ቶን የማምረት አቅም አለው። በሌላ በኩልም የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በአመት 3 ሚሊዮን ቶን አምርቶ ያቀርባል። እነዚህ ፕሮጀክቶች የኢንዱስትሪ እድገትን ከማሳየት በላይ መሆናቸውን ገልጸው እድሎቻችንን የመጠቀም ትብብሮችን የማጠናከርና ሰላምን የማጽናት የጋራ ኃላፊነታችንን የሚያሳዩ ናቸው ብለዋል። ኢትዮጵያውያን ሁሉ በህብረትና በአንድነት ለእድገት መሰባሰባችንን አጠናክረን እንድንቀጥልም ጥሪ ያቀርባለሁ ብለዋል። ይህን ስናደርግ እውነተኛውን የኢትዮጵያዊ ማንነት መንፈስ በሚያከብር መንገድ በዓለም መድረክ የኢትዮጵያን ስፍራ ከፍ እናደርጋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። እንደውም ባለፈው አመት 8.2 ቢሊዮን የአሜሪካ ዶላር በታሪኳ ከፍተኛውን የውጭ ምንዛሪ ያገኘችበት ነው። ይህም በኢኮኖሚው ኢትዮጵያ እየተነቃቃች መሆኑን ያሳየ ነበር ነው። ከዚህ ለረጅም ጊዜ እንግዲህ ከ3 ቢሊዮን ዶላር አይሻገርም ለሚባለው የኢትዮጵያ የውጭ ንግድ እንቅስቃሴ ትልቅ ትርጉም ያለው ነው። ቁጥሩን ስንጠቅስ እንደው ምንድነው የሚለው ኢትዮጵያ አቅም ያላት ሀገር ናት። ኢትዮጵያ የምትችል ሀገር ናት። ኢትዮጵያ የትጉሃን ህዝቦች ሀገር ናት። ግን ይህንን ደግሞ ወደ ስራ የመቀየር ከአገልግሎት አሰጣጣችን ጀምሮ የተለያዩ ችግሮች በኢኮኖሚ ሲነሱ ነበር። እነዚህን ችግሮች ለመፍታት ነው ይህ የማክሮ ኢኮኖሚ ማሻሻያ ሙሉ ትግበራ ሚና ተጫውቷል የሚባለው። ይሄንም ውጤቱን ያየነው ለምሳሌ ወርቅን ያየን እንደሆነ በታሪካችን ከፍተኛውን ወርቅ ወደ ማዕከላዊ ባንክ ወደ ብሔራዊ ባንክ ገቢ የተደረገበት ነው። ከዚህም በተጨማሪ ኢትዮጵያ ለውጭ ንግድ ከፍተኛ የውጭ ምንዛሪ የሚያገኙ ምርቶችን ያደረገችበት ነው። በኢትዮጵያ ታምርት ንቅናቄም በጣም ከፍተኛው ቁጥር የተመረተበት ነው። ይህም እንግዲህ ኢትዮጵያ ከውጭ የምታመጣቸው ምርቶች በሀገር ውስጥ ተኪ ምርቶች በመቀየር የኢትዮጵያ ኢኮኖሚ እንዲነቃቃ የማድረግ አቅም ያለው ነው። ይህም በኢኮኖሚ ባለፈው አመት የተቀመጠ ነገር ነበረ። ከዚህም በተጨማሪ እንግዲህ አዳዲስ አይቻሉ የሚባሉ ኢትዮጵያ አደፍራቸው የሚባሉ ፕሮጀክቶችን ተግብሮ ወደ ውጤት ባጭር ጊዜ ለማስገባት ቅድም ሳነሳ እንደነበረው ኢትዮጵያ የምርት ጀምር ብቻ ሳትሆን የምርት ጨርስ ሀገር መሆኗን ያረጋገጥንበት ነው። እንደሰማነው ባለፈው አመትም ሲነገር እንደነበረው እንግዲህ በኢኮኖሚ አዳዲስ ለምሳሌ እስከ 600 ሺህ ቶን ድረስ የሚያመርት የመስታወት ፋብሪካ ግንባታ ሂደት ላይ መሆኑን የሰማንበት የሶላር ፓኔል ፋብሪካ ስራም እንደዚህ አይነት ይሄ እንግዲህ ወደ ኢኮኖሚው የሚያመጣው ከፍተኛ ነው። እንግዲህ በዚህ የኢኮኖሚ ሂደት ውስጥ የዋጋ ንረትንም ለመቀነስ ይሰራል ብለው ነበር ፕሬዝዳንት ታዬ አጽቀሥላሴ ባለፈው አመት። በተለይም ጠቅላይ ሚኒስትሩን በተደጋጋሚ ሲያነሱት እንደነበረው የዋጋ ንረቱ በተለይ በሰራተኛው ተቀጥሮ በሚሰራው የመንግስት ሰራተኛ ላይ የሚያመጣው ጫና ከፍ ያለ ነው። ይህንንም ለመፍታት የተለያዩ እርምጃዎች ይወሰዳሉ ተብሎ ነበር። መንግስት ገበያውን ለማረጋጋት የተለያዩ ድጎማ የማነቃቂያና የማረጋጊያ እርምጃዎች ይወስዳል የሚሉ ከዚህም በተጨማሪ ግን በዚህ በኢኮኖሚ ውስጥ መንግስት ሰራተኛው የሚመጣበትን ጫና ለማካካስ መንግስት የተለያዩ ቃሎች ገብቶ ነበር። በዚህ ወር የሚተገበር የደሞዝ ጭማሪ የሰማንበት ነው። እንግዲህ መንግስት ሰራዋለሁ ብሎ ባለፈው አመት በርዕሰ ብሔሩ ከተነሱ ጉዳዮች መካከል በተለይም የኑሮ ጫናው በመንግስት ሰራተኛው ላይ የሚያመጣውን ጫና መቀነስ የሚለው ይገኝበት ነበር። ይህንንም መንግስት አድርጎ ያሳየን ነው። ከዚህም በተጨማሪ እንግዲህ በርካታ ፋብሪካዎች በርካታ አልሚዎች ወደ ኢትዮጵያ እንዲመጡና የኢትዮጵያ የቀጥታ ኢንቨስትመንት ቁጥር እንዲበዛ የማድረግ ሀሳብን በፕሬዝዳንቱ ባለፈው አመት የተነሳ ነው። በውጤቱም ኢትዮጵያ በተለይም አሳሪ ሆኑ በባንክ ሴክተር በተለያዩ ሴክተሮች አሳር የነበሩ ህጎችን እስከ ማሻሻል በመሄድ አዳዲስ መመሪያና ደንቦችን በማውጣት እነዚህ መመሪያና ደንቦች ደግሞ የውጭ ቀጥተኛ ኢንቨስትመንት እንዲነቃቃ ያደረጉበት ነው። እንግዲህ ባለፈው አመት በኢኮኖሚ ከተነሱ ጉዳዮች ከሞላ ጎደል እነዚህ ናቸው። የዋጋ ግሽበት ቁልፍ ጉዳይ ነው ኢኮኖሚ ውስጥ። አሁን መጨረሻ ላይ አንስተዋል። እንግዲህ በተለይ የማክሮ ኢኮኖሚ ስብራቶችን እንጠግናለን ስንል ቁልፉ ኤሌመንት እዛ ውስጥ የዋጋ ግሽበት እንደሆነ ይታወቃል እና ከእሱ ጋር በተገናኘ ሁለት ጉዳዮች ናቸው እንደ ትኩረት ተሰጥቷቸው እንደሚሰሩ ሲጠቀሱ የነበሩት በመንግስታዊ እቅዶች በተደጋጋሚ በፕሬዝዳንቱ ንግግርም የዛሬ አመት ባለው የመክፈቻ ንግግር ላይ ይኸውም ጥብቅ የሚባሉ
የፊስካልና የገንዘብ ፖሊሲ የሞኔታሪ ፖሊሲ ትግበራዎች ናቸው። ከዛ ጎን ለጎን ደግሞ የህግ ማዕቀፎቹ በመተግበርና የእሱን ውጤት ከማግኘት ጎን ለጎን ደግሞ ምርታማነትን የማሳደጉ ጉዳይ ነው። ምክንያቱም በህግ ትግበራዎች የሚደገፈው ስራ የዋጋ ግሽበትን የመቆጣጠር ስራ በምርታማነት ደግሞ እንደዚሁ መደገፍ ያለበት በመሆኑ እነዚህ ሁለቱ አንድ ላይ መሄድ ያለባቸው ስራዎች የሚታዩ ጉዳዮች አይደሉም። ሰው መንግስት በዛ ትኩረት የዋጋ ግሽበትን የመቆጣጠር ስራን ሲሰራ እንደነበረ ሲናገር ነበረ። እንግዲህ አልቲሜትሊ የሚቀመጡ ቁጥሮች አሉ ወደ አንድ አሀዝ የማውረድ ጉዳይ የዋጋ ግሽበትን። በዚህ ሂደት ግን እዛ የተቀመጠው ግብ ላይ እስከምንደርስ ድረስ የመጡ ውጤቶች አሉና ይሄንን እስቲ በተለይ ምርታማነትን ከማስፋት ጋር እየተወሰዱ ያሉ ስራዎች ጋር አያይዘን ነው። ምርታማነት በሁሉም በሚባሉ ዘርፎች ላይ ሀገራዊ የምርታችንን አጠቃላይ የምርት አቅማችንን ለማሳደግ በተለይም ያሉንን ሀብቶች ላይ ትኩረት በማድረግ ለማውጣት እየተሰሩ ያሉ ስራዎችን ከሰሞነኛ ፕሮጀክቶችም ጋር ማያያዝ እንችላለን። ቅድም ስታነሳው ነበር። እስቲ ምርት አንጻር ነው ምን አስባለሁ። በአጋጣሚ ይሄ አሁን ያለው ትውልድ በጣም እድለኛ ነው ትውልድ። ምክንያቱም ሀገር ታሪክ ስትሰራ ኢትዮጵያ በዚህ ደረጃ ራሷን ስትለውጥ እያየ ያለ ትውልድ ነው ብዬም አስተዋጽኦ እያበረከተ ያለ ለምንድን ነው? የዛሬ 5-6 ዓመት 7 ዓመት ሀገራችን የነበረችበትን ሁኔታ ብናየው በኢኮኖሚው ደሞዝ መክፈል የማይችል ነበረ። ከፍተኛ የብድር ጫና የነበረበት ነው። ትልልቅ የሚባሉት የፋይናንስ ተቋማት ጭምር የመዘጋት ልማት ባንክ ምናምን ጭምር የመውደቅ አደጋ ውስጥ ገብተው የነበረበት ነው። ብሔራዊ ባንክም ማነው ንግድ ባንክም የነበረበትን ሁኔታ እናስታውሳለን። አሁን ሀገር ከዛ ወጥቶ ነው አሁን ስለ ቢሊዮኖች እያወራን እየተነጋገርን ያለ ነው ማለት ነው። እዛ ውስጥ ጫናዎች የሉም። ዜጎች በኑሮ በዋጋ ንረት አይፈተኑም ማለት አይደለም። እሱንም ደግሞ ለመደገፍ በተለያየ መልኩ መንግስት የተለያዩ ድጋፎችን እያደረገ ደግሞ ጭማሪም ቅድም አፈርቅም የጠቀሰው ነገር እንዳለ ሆኖ ማለት ነው። ኦቨሮል ግን ሀገራችንን ማየት ያለብን እየተለወጠ እየተስፋ ያለው ሀገር እየሆነ መምጣቱ ይሄንን እኛ አይደለንም ወይም ደግሞ የመንግስት ሪፖርቶች ብቻ ሳይሆኑ ከሳምንት በፊት የአይኤምኤፍ ሪፖርት የወጣን የአይኤምኤፍ ሪፖርት ብንመለከት ኢትዮጵያ በአሁን በአፍሪካ 5ኛው ግዙፍ ኢኮኖሚ ባለቤት ነች። በሚቀጥሉት 5 ዓመታት ከ2026 በፈረንጆች እስከ 2029 ፈጣን ኢኮኖሚ እድገት በተከታታይ ከሚያስተናግዱ ሀገሮች ተርታ ይመድባታል ኢትዮጵያን። በተመሳሳይ ትልቅ ጎልድማን ሳክስ የሚባል የአሜሪካ የዚህ ኢኮኖሚ እና የፋይናንስ ሪሰርች ፕሮጀክሽን ስራ የሚሰራ ትልቅ ተቋም አለና ያ ተቋም ምንድን ነው ያስቀመጠው? ኢትዮጵያ አሁን ባለው ፍጥነት የእድገት ፍጥነት ከሄደች በ2040 የአጠቃላይ ወደ 1.6 ትሪሊዮን ኢኮኖሚ በመገንባት ከዓለም በ16ኛው ኢኮኖሚ ትይዛለች የሚል ትንበያውን አቅርቧል። እንደምናውቀው ከ3-4 ዓመት በፊት ክቡር ጠቅላይ ሚኒስትሩ በመንግስትም ደረጃ የተያዘ እቅድ አለ። በ2018 የእድገት ጭላንጭል ማየት፣ በ2025 ደግሞ የአፍሪካ የእድገት ምሳሌ መሆን፣ በ2040 ደግሞ ከዓለም ቶፕ 20 ኢኮኖሚዎች ውስጥ አንዱ መሆን የሚል እቅድ ተይዞ ነው እየተሰራ ያለው። እነዚህ እቅዶች መሬት እየያዙ መምጣታቸውን እነዚህ የአይኤምኤፍ ሪፖርትም የጎልድማን ሳክስ ጥናትም ያመለክታል። እሱ ብቻ አይደለም። አሁን እየተሰራ ያለው የግንባታዎችም ወይም ደግሞ የተጀመሩ ስራዎችም የኢትዮጵያ ኢኮኖሚ ከነበረበት ውድቀት ተነስቶ መብረር መጀመሩ የሚያሳይ ይመስለኛል። ምክንያቱም ኢኮኖሚው እየተለወጠ እያደገ ባይሆን ኖሮ በአፍሪካ ግዙፉን የሃይድሮ ኤሌክትሪክ ፓወር ግድብ ማሳካት አንችልም ነበረ። ዛሬ ኢትዮጵያ ከደቡብ አፍሪካ ቀጥላ በአፍሪካ ብዙ ኤሌክትሪክ የምታመርት ምንድነው አምራች ሀገር ሆናለች ማለት ነው። በሁለተኛ ደረጃ የኢትዮጵያ ኢኮኖሚ እያደገ ባይሆን በ10 ቢሊዮን ዶላር የግዙፍ የአየር መንገድ ግንባታ አይጀመርም ነበር። ይሄ የአየር መንገድ ግንባታ የኢትዮጵያን ብቻ ሳይሆን የአፍሪካን የአቪዬሽን
ዘርፍ የሚቀይር እንደዚሁም ሰሞኑን እናስታውሳለን የአሜሪካን መንግስት ጭምር እዚህ ኤርፖርቱ ግንባታ ላይ መሳተፍ ፍላጎት እንዳለው። ምክንያቱም አሁን የፕሬዚዳንት ትራምፕ አስተዳደር ከእርዳታ ወደ ምንድን ነው አብሮ መስራት የሚል ፖሊሲ እንዳለው ይታወቃል። ፍሮም ኤድ ቱ ትሬድ የሚል ማለት ነው እና የኢትዮጵያን ግንባታ መደገፍ እንደሚፈልግ ጠቁሟል። የኢትዮጵያ ኢኮኖሚ እያደገ ባይሆን ለሰላማዊ ፐርፐዝ የኒኩለር ፕሮጀክት ውስጥ አንገባም ነበረ። የኢትዮጵያ ኢኮኖሚ እያደገ ባይሆን በዚህ በተፈጥሮ ጋዝ እና በማዳበሪያ ፋብሪካ ምርት ውስጥ የሚገባበት ሁኔታም አይኖርም። ከዛ በተጨማሪ ደግሞ 1.5 ሚሊዮን ቤቶችን ግንባታ ውስጥ የማይገባም ነበረ። የኢትዮጵያ ኢኮኖሚ እየተለወጠ ያለበት ሁኔታ ባይኖር ማለት ነው። ይሄ ምንድን ነው የሚያሳየው? እነዚህ ነገሮች ሁሉ ሲደመሩ ምን አይነት ውጤት ነው የሚያሳዩት የሚል ነገር ከመጣ ለእኔ የሚታየኝ ይሄ መንግስት ቅድም አፈወርቅም ሲል እንደነበረው መጀመር ብቻ ሳይሆን መጨረስም የሚያውቅ ነው። ጠቅላይ ሚኒስትሩም በተለይ በፕሮጀክት ክትትል ላይ በጣም ጠንካራ እንደሆኑ ያለፉት እንግዲህ የህዳሴን ግድብ መውሰድ እንችላለን። አዲስ አበባ ውስጥ የሚሰሩትን ፕሮጀክቶች መመልከት እንችላለን። ሶ ኢትዮጵያ ውስጥ እየታዩ ያሉ ለውጦች መሰረታቸው ባለፉት ዘመናት ኢትዮጵያ ስትናፍቅ የነበረው ኢትዮጵያዊ መንግስት መጥቷል ማለት ነው። ዛሬ ኢትዮጵያ ውስጥ ያለው መንግስት ኢትዮጵያዊ መንግስት ነው። የኢትዮጵያዊ መንግስት ነው የሚባልበት ምክንያት ደግሞ አንድ ኢትዮጵያን ለመቀየር ይሰራል፣ ሁለተኛ ነገር ደግሞ የኢትዮጵያን ብሔራዊ ጥቅሞች ያስከብራል። ትናንት የነበረን መንግስት ኢትዮጵያዊ ነው ማለት ማያስደፍሩ ብዙ ነገሮች አሉ። ባህር በርን ያክል ነገር አያስፈልግም ብሎ የሰጠን አስተዳደርና መንግስት ኢትዮጵያዊ መንግስት ብሎ መግለጽ የሚያስቸግር ይመስለኛል። ዛሬ ያለው መንግስት ግን በብዙ መልኩ ኢትዮጵያን መቀየር የሚችል ለኢትዮጵያ የሚሰራና ኢትዮጵያን የመለወጥ ህልም እና ታታሪነትን የሰነቀ መንግስት ነው ብሎ መውሰድ ይቻላል። እነዚህ ናቸው እንግዲህ ከኢኮኖሚ ስኬቶቹ ጀርባ ያሉት። ጠቅላይ ሚኒስትሩም አስተዳደራቸውን ብዙ ጊዜ እንደሚነገረው ምንድን ነው እርካታ አልባ ናቸው። ሁል ጊዜ የሆነ ነገር ሲያልቅ ሌላ አዲስ ነገር ሲጀምሩ ነው የምንመለከታቸው እና በእነዚህ ሁሉ በየጊዜው የምናያቸው በከተሞች ውስጥ የምናያቸው ለውጦች፣ በገጠር የምናያቸው ለውጦች፣ ግብርናው ላይ፣ ጤናው ላይ፣ ትምህርት ላይ፣ ሁሉም ሴክተሮች ላይ የምናያቸው ለውጦች ሀገራችን እየተነሳች እንደተባለው በ2018 የእድገት ጭላንጭል ማየት የተባለው ነገር ሌላ የሚጠበቅ ከሰማይ የሚወርድ ነገር ያለ አይመስለኝም። የእድገት ጭላንጭል ማየት ማለት ህዳሴን መጨረስ ነው፣ የማዳበሪያ ፋብሪካ መጀመር ነው፣ የኒውክሌር ግንባታ መጀመር ነው፣ የቤቶች ግንባታ መጀመር ነው። አሁን እነዚህ የተጀመሩት ግንባታዎች ኢትዮጵያ የሚወራ ሳይሆን የሚኖር ህልም እንዳላት እና አሁን ያለው አመራር ኢትዮጵያን ወደ ህልሟ እየወሰደ ያለ አመራር ነው ብዬ አስባለሁ። እነዚህ ሁሉ ኢኮኖሚ ውስጥ ታይተዋል እና እነዚህ ነገሮች ተጠናክረው ከቀጠሉ በ2040 የተቀመጠውን ግብ እናሳካለን። በ2025ም ይሳካሉ። ይሄ ግን ካለ ፈተናዎች አይደለም እየተሰራ ነው እና ፈተናዎቹ ባይኖሩ ሌሎች